መታደረግ ስጋውና ደግሞ እግዚአብሔር ይቅርታው እንዲያደርግን ሰላምን እንማልዳለን። እግዚአብሔር እሱን ሃይማኖት በንጹህ እንድንጠብቅ ይሰጠን ዘንድ ስለ ሃይማኖታችን እንማልዳለን። እስከ ፍጻሜያችን ድረስ እግዚአብሔር በመንፈስ ቅዱስ አንድ ይጠብቀን ዘንድ ስለ አንድነታችን እንማልዳለን። በመከራችን ሁሉ እግዚአብሔር የትዕግስት ፍጻሜ ይሰጠን ዘንድ ስለ ነፍሳችን ትዕግስት እንማልዳለን። የቤተ ክርስቲያን አገልጋዮች እነርሱ ናቸውና እግዚአብሔር እነርሱን ለረጅም ራእይ ይሰጥ ዘንድ ያለ ነውር በንጽሕና ሆነው በእውቀት ሃይማኖትን ቃል ያቀኑ ዘንድ ስለ ብፁዕ ቅዱስ ርዕሰ ሊቃነ ጳጳሳችን ስለ አባ ጳውሎስ፣ ብፁዕ ስለሚሆኑ ጳጳሳችን ስለ አባ ሳሙኤል እንማልዳለን። የክህነቱ ስልጣን ከእነርሱ እግዚአብሔር እንዳያር መትጋትን እርሱ መፍራት ፍጻሜ ስለ ድካማቸውን ይቀበል ዘንድ ስለ ቀሳውስት እንማልዳለን። ልመናቸውን ይሰማችሁን ይልቁንም የመንፈስ ቅዱስን ሀብት በልባችሁ ሳድርባችሁ ዘንድ ድካማችሁን ይቀበል ዘንድ ስለ ባልቴቶችና ረዳት ስለሌላችሁ እንማልዳለን። በንጽሕና ሆነው የጠበቁ እግዚአብሔር ፍጹም ሃይማኖት እንዲስጣቸው ስለ ሕዝባውያንና ስለ መሃይምናን እንማልዳለን። ዘወትር ፍጹም ሰላምን እግዚአብሔር ይሰጣት ዘንድ እግዚአብሔርን ስለምትወድ ስለ ሀገራችን ኢትዮጵያ እንማልዳለን። እግዚአብሔር ይቅርታ ባለቀ የመርቶ በፍቅርና በደህንነት ወደ ማደራቸው ይመልሳቸው ዘንድ በባህርና በደረቅ ስለሚደርሱ ሰዎች እንማልዳለን። እግዚአብሔር ከእስራታቸው የፈታቸው ዘንድ ስለታሰሩ ሰዎች እንማልዳለን። እግዚአብሔር ፈጥሞ ያድናቸው ዘንድ ይቅርታውና ቸርነቱን ይክላቸው ዘንድ ስለታመሙትና ስለ ድውያኑ እንማልዳለን። ከቅድስት ቤተ ክርስቲያን ወገን ስለሞቱ እግዚአብሔር የረፍቱ ቦታ ይሰጣቸው ዘንድ እንማልዳለን። ለዘርና ለመከር ሊሆን እግዚአብሔር ለምድር ፍሬውን ይሰጥ ዘንድ ስለ ምድር ፍሬ እንማልዳለን። በጸሎት የምንለምንና የምንማልድ በሰላም በመንፈስ ቅዱስ ይጠብቀን፣ ፍቅርን ይስጠን፣ ዓይነ ልቦናችንን ያብራልን። ፈቃዱ ሆነ ጸሎታችን ይቀበል ዘንድ ቀርበን አምላካችን እግዚአብሔር እንለምነው። አውቀን በሀብቱ እናድርግ ዘንድ በእርሱም ስም እንመካ ዘንድ በነቢያትና በሐዋርያት መሰል ላይ እንታነጽ ዘንድ እንግዲህ በመንፈስ ቅዱስ እንነሳ። ቀርበን አምላካችን እግዚአብሔር እንለምነው ወደ ጸሎታችንን ይቀበለን ዘንድ ተንስ ለኩል